እናንተ ድንች ወይስ እንቁላል ወይስ ቡና ናችሁ? ከየትኛው ወገን ናችሁ? አንድ ወቅት አንዲት ሴት የምትሰራው ነገር ሁሉም አይሳካላት፣ ለፍታ ትርፋማ ያልሆነች፣ ህይወት ድክም ያላት፣ መኖር ያስጠላት አንዲት ሴት ነበረች እና በዚህ ምክንያት በጣም ተበሳጭታ መኖር አስጠልቶኛልና መኖር አልፈልግም ብላ አባቷን ልታማክር ወደ አባቷ ቤት ትሄዳለች። ለአባቷም ይህንን ቃል ትናገረዋለች። በጣም መሮኛል፣ ደብሮኛል፣ መኖር አስጠላኝ፣ ህይወት ታከተኝ ብላ ትናገራለች። በዚህ ሰዓት አባቷን ጸጥ ብሎ ከሰማት በኋላ አባቷ የምግብ ሼፍ ነበርና ይዟት ወደ ኪችን ይገባል። ኪችንን ከገባው በኋላ እንቁላል፣ ድንችና የቡና ዱቄት ያዘጋጃል። ከዚያ ሶስቱንም በየግላቸው በፈላ ውሃ ውስጥ ይከታቸዋል። የተወሰነ ደቂቃ በትዕግስት ይጠብቃል። በዚህ ሰዓት ልጅቷ ትበሳጫለች። ምክንያቱም አባቷ ኑሮ ታከተኝ፣ ህይወት ከብዶኛል ባለችበት ሰዓት ምግብ ሲቀቅል ጸጥ ብላ ታየው ነበር። በዚህ መሃል ምግቦቹን ከደረሱ በኋላ ከበሰሉ በኋላ ሶስቱንም ያወጣቸውና ቡናውን በሲኒ እንቁላሉን በሳህን ድንቹንም በሳህን አድርጎ ለልጁን ሶስቱንም ነካክተሽ ያቸው እስኪ ይላታል። ድንቹን ስትነካው ተፈረካከሰ። እንቁላሉ ደግሞ ከቅድሙ ጠንከር ባለ ሁኔታ ሰበረችው። ቡናው ስትቀምሰው ደግሞ ደስ የሚል ቃና ሲሰማት፣ ውስጧን ጥሩ ስሜት ሲሰማት ታያት። ምን ተሰማሽ አላት። ድንቹን ለሰለሰ፣ እንቁላሉን ጠነከረ፣ ቡናው ጥሩ ቃና ጥሩ ማዛ አመጣ ትለዋለች። በዚህ ሁኔታ ለልጁን እንዲህ ሲል ይመክራታል። አየሽ፣ ሶስቱንም በተመሳሳይ በፈላ ውሃ ውስጥ ነበር የጨመርኳቸው፣ ግን ሶስቱንም ለውሃው የሰጡት ለፈላ ውሃውን የሰጡት ምላሽ የተለያየ ነው። እንቁላሉን የፈላ ውሃውን አጠነከረው፣ ድንቹን ደግሞ ልፍስፍስ አደረገው፣ ቡናው ደግሞ ወደ ጥሩ ቃናና ጣፋጭነት ቀየረው። ህይወት ውስጥ ሁሉም ነገር እንዲህ ነው። እየገጠመሽ ያለው ፈተና ከሌሎች የተለየ አይደለም። ነገር ግን ፈተናዎችሽን ወደ መልካም ነገር እንዲወስዱሽ እንዲያጠነክሩሽ እንጂ ልፍስፍስ እንዲያደርጉሽ እድል አትስጫቸው ብሎ መከራት። እናንተስ ከየትኛው ናችሁ? እያንዳንዱ ፈተና ምድር ላይ ያሉ የሚኖሩ ናቸው። ነገር ግን ለዛች ፈተና የምንሰጠው ምላሽ የእኛን ህይወት ይቀይረዋል።